አረ ጀማው እቺን ፍሪካ ይጋቻት ላይክ ጀማውን ሰብስባ ነው ለውም እንደ ስታወራ የነበረው ማለት ነው። እስኪ የምትለውን ሰንተናት እንመለስ። ቲቸር እንግሊሽ ካልን በጣም ምን ታስተምሪናለሽ? እንትላስ ብላችሁ በአማርኛ የበግ ቤት በገባ ምናምን አለ አይደለ? እንግሊሽም ታንግ ትዊስተር የሚባል አለ። ስለዚህ እናንተ ላስ ብላችሁ ልበልላችሁና እሺ ሰው ልበልላችሁና ከዛ በኋላ በየተራ ትልኛላችሁ። ትርጉሙን መናገር ይቻላል። እሺ so Mr. Kanti can't tie his tie, why can't I tie my tie like Mr. Kanti can't tie his tie? በጋራ ምን አይ በጋራ ምን ይሻላል እሺ አንዴ ልትገባውና ማለት ኮንሰፕቱን ከተረዳችኝ ቀላል ነው መድገም ቀስ ቢል ልበልላችሁ Mr. Kanti can't tie his tie, why can't I tie my tie like Mr. Kanti can't tie his tie? ይሄን ግን ያለ ተማሪ ያለሽ እስካሁን በትክክል ለምን ትርጉሙን ስለሚያውቁት ተምረው ስለቆዩ ከኔ ጋር አሁን ትርጉሙን ያውቁታል። ትርጉሙን ካወቀው መድገም ቀላል ነው። ቶሎ ማለት ይከብዳል። አሁን ትርጉሙ ምንድነው? ሚስተር ካንቲ የሚባለው ሰውዬ ከራባቱን ማሰር ይችላል። ለምን እኔ ከራባቴ ልክ እንደ ሚስተር ካንቲ ማሰር አልችልም ነው። ስለዚህ በእንግሊዘኛ ማለት ነው። እሺ ለምን አልችልም እኔ በይቀጥልሽ ቀጥል ዳንያን ና ጀምርሻለሁ ረዲኮ በቃ እሺ ቀጥል ወይ በጋራ በካሎን can't tie his tie, why can't I tie my tie like Mr. Kanti can't tie his tie? Mr. Kanti can't tie his tie? Yes. Why not? Why can't I tie? በቃ ከዛች ግሪላ እስቲ በእናንተ Mr. Kanti can't tie his tie. የምሽ ወደ ቻይንኛ ወስደዋል። ቻይንኛ ወስደዋል። ግን ይጨርስ going. Mr. Kanti can't tie his tie. Why not? Why can't I? Why can't I'll tie my tie? Yes, look and Mr. Kanti can't tie. Hello, like Mr. Kanti can't tie. Mr. Kanti can't tie his tie. Why can't I tie my tie? That's right. Yes. አስፈራራ አሁን እኮ በጣም ትልቅ ነገር መስራት ነው ማለት ነው። እስቲ እናንተ ግቡና ዱዌት ያረጋችሁ ልክ አሁን ሚስተር ካንቲ ምናምን ያለችውን ነገር ዱዌት ያረጋችሁ ቻሌንጁን አሳይባት። ኦኬ ሶ ሌላ ደግሞ እንደዚህ አይነት ታንግ ትዊስተር የምታቁም ከሆነ ኮሜንት ላይ ልክ እንደ ቻሌንጅ እኔም እየገባው ላይክ ቻሌንጅ አረጋችኋለሁ ማለት ነው። ኦኬ እኔ ግን ጀሞ ሌላ ቲቪ ስቴሽን ደግሞ ድጌ ቀረጻ አለብኝና ቆደዛ አልቆሶሽ